እሺ ልጅቷ ፈቲሃ አሁን ምንም አታውቅም። ፈቲሃ እኔ አንዷ ዛሬ ብሎ ካርገኝ ተቃጥያለሁ። ምንም ዘይችን ተናይ ፈቲሃ ማለት ፈቲሃ አላወቀችም አይደል? አሁን ፈቲሃ ባለማወቋ ነው ትናንት እንደዛ የሆነው። ኮሜንት የሚዘጋ ሞዴሬተር የሚሰጠው እንትን ኮሜንት የሚያጠፋ ምናምን እንደዚህ አይነት ሰው ነው። ኢንፍሉዌንሰር የሆነ ከግማሽ ሚሊዮን በላይ ተከታይ ያለውን ታዋቂ ዩቱበር ስታስገቢ እና እንደኔ አይነቷ ተራ ሰው ስታስገቢ አንድ አይደለም። ገብቶሻል? በጣም በጣም ጫና የሚፈጥር ሰው ነው ይሄ። እነዚህ ሰዎች እነዚህ ሁለት ልጆች በጣም ታዋቂዎች ናቸው። ጫና የፈጠሩ ሰዎች፣ በተቃራኒ በኩል ደግሞ አለ ጠላት። በዚህ በኩል ተጀራቸው እንደሚገባ አንቺ እኮ ተጋጣሚሽን ማወቅ አለብሽ። ስለዚህ እነዚህ ሰዎች ተቃራኒ ተጋጣሚ አላቸው። መጀመሪያ ኮሜንቱን አለመዝጋታቸው እኮ ነው። ማን ይዝጋ? ልጅቷ አታውቅም። ሞዴሬተር ለዳኒ ብትሰጥ እኮ ዳኒ ጊፍት እየሰጠ ነበረ። ለዳኒ ብትሰጠው ሞዴሬተር እየለቀመ ያወጣል። 666 የሚጽፉትን ይለቅምላት ነበር። ገብቶሻል? እሷ ሞዴሬተር መስጠት አልቻለች። ሞዴሬተር መስጠት አልቻለች። ኮሜንት መዝጋት አልቻለች። እነሱ ስለ ዩቱብ ነው በብዛት የሚያውቁት እንጂ ስለ ቲክቶክ ብዙ እውቅና የላቸውም። እውነት ለመናገር እውቅና የላቸውም ስለ ቲክቶክ። አመልሽ ገብቶሻል? አሁን ልጅቷ ይሄን ያዘጋጀችው ልጅ ጊፍት የሚሰጡ ስንት የተዘጋጁ ሰዎች መስፈልሽ፣ አንበሳ የሚሰጡ ልጆች አልገቡም። ውጭ ቁጭ ብሏል። ገብቶሻል? አንበሳ ራሱ እኮ ትናንትና እንዴት እንዲያልወረደ እኔ ገርሞኝ እንዴት ወረደ? በዚህ ቤቱ እየተበተነ ደጋፊ እኮ እየተበተነ፣ አንዴ በአብርሃም ቤት፣ አንዴ በሄርሜላ ቤት፣ አንዴ በአቤላ ቤት፣ አንዴ በአሚሩ ቤት። እንዴት ይሰጥ? ተበታትኑ ህዝቡ የሰሩን ስራ አንዴ በውቤት ቤት፣ አንዴ በፈቲ ቤት፣ አንዴ በማ ቤት። ከጀርመን እኮ ከጀርመን ራሱ በቃ በደቂቃ እኮ ነው 1 ሚሊዮን አሜሪካ ይገባዋሉ። ስንት መቶ ሺህ ከዚህ ከዱባይ ያሉ ሊሰጡ አንበሳ ሊሰጡ ስንት የተዘጋጁ ሰዎች እንዴት ይግቡና ጊፍት ይስጡ? እዛ ጋር ሞዴሬተር ስተት ካለ በቃ የኔ ቤቱ የተከፈተበት ችግር ካለ መስጠት መጀመሪያ ጥፋተኛው አብርሃም ነው። ይሄንን ሽቱ ምናምን ማሳየቱ ወላሂ ላ የሱሽ እሱማ አላወቀም። ብራንድ እንደዚህ እሱም ሆኖ ይሳለ እሱ እኮ ይሄን ነገር ማስተካከል ነበረበት። ደስ ይበላቸው ብሎም ሊሆን ይችላል እኮ የላካ ወደ ዞች ስላሉ እኮ ደስ ይበላቸው ብሎ ነው መሰለኝ ነው እኮ እሱማ ነው። ግን እሷ የቃያቸው ይሰማችኋል? እና አብርሽ መጡ ክፋችሁ፣ እና አብርሽ መጡ ክፋችሁ። በማን ቤት ነው የመጡ? እስኪ በማን ቤት ነው ሊያው? እስኪ ቆይ ምን ይላል? ስሚማ አሁን አንቺ ስጦታ ስትሰጪ ተንትነው ሰው እንዲልሽ ነው የምትፈልጊው ወይስ እዛው አይቶ በልቡ ቢያመሰግንሽ? ይሄ ለሚዲያ እንጃ የጆሮ ስራ ነው ይሄ የሚባለው። አላስ እንትን ያለችውልሽ በውስጥም ይሁን ሚዲያም ላይ እቃሽ ይኸው ደርሶኛል ብላ ብሪክ አድርጋ ማመስገን የቆየ ነው። ይህ አዲስ አይደለም። ሌላ ልጅ ነው የለቀቀችው። ሶሪ ኦኬ ሳሪ ችግር የለም። ሳሪ ሄደች ሄዱ መሰል መጡ ሲባሉ እንዴት እንደሚሮጡ ለምን እንደው አላ የት ነው ሄዱት? ይኸው መጣሽ ጽጌ ቤት ነው የመጣው። ምንድን ነው ሬች እየቆየ ነው። ሳርዬ እኔ አዲስ መስሎኝ ነበረ። አይደለም ጽጌ ቤት ነው እኮ የመጣው። ጽጌ ቤት ነው ከያብ ጋር የማን ነው ከየእንትን ከማይላብ ጋር እየተጣሉ ነው የመጡት። ላ የሆነች ልጅ አዲስ ናትና ማለት ነው። አብርሽን ቡዜን ሩታን አድርጋ ለቀው ማለት ነው። መጣልኝ አሁን ስገባ ደግሞ የቆየ ነው ሳየው። እሱ አይደለምና እሱ ግን ጽጌ ቤት መጥተዋል። አብርሽ እና ጽጌ መጥተዋሉ ከያብ ጋር እየተጣሉ። ያ ማለት አዲሱ ፍቅረኛዋ ነው እንዴ? ምን ነው እነሱ? ግን አቤት እናንተ ሲመጡ እንደዚህ ነው ጉሩጥ የምትሉት? ወረደች እኮ ወይኔ ጉዴ! ያወረድኳት ማናት? ወረደች ቲቲ ትመጣለች ይሄዱ ወይ ለመሮጥ ያላቸው ሩጫ ቆይ ለወሬ ነው የምትሮጡት? ቆይ እና ኢየሱስ የለውም ፍሬ ምን ያቡ መጥቶ ነበረ? ሳርዬ ወየ እኮ ገብታለች ትላንት። ገባ
ማታ ከነማዋይሽ ጋር አይቻታለሁ እኮ እማዋይሽ ጎንደሬው አውርታለች። ተናገረች እንዴ ለሄርሚ ያዋራቻት እንዴ? እኔ እንጃ ግን አይቻታለሁ። ላላ ያወራች አይመስለኝም። ተራ አልሰጧትም። አዎ አለ ኢቲ ተደውሎብኝ ነው የወጣሁት። እሱን አይተናል እኮ ያለማወቅ አጣት አይደለም። እስቲ ከምታውቁት እንግዲህ ሁሉንም ነገር አሳውቁኝ። እኔ ብዙም ጊዜ ያው ቲክቶክ እንትን ገብቼ ውስጥ ምስጢሩን አላውቅም። እገባለሁ እወጣለሁ። ስለዚህ አስረዱኝ ውዶቼ ማሮቼ። ዋና ሞት ነው። ሞትሽን ካወቅሽ ሩቲ ወይ ያኔ ቲክቶክ አዘጋጋ ከፋፈ እንትኑን ነው ሊቭ ስትገቢ ምናምን ነው መግባቱን እችላለሁ። እኔ የራስን ቤት ለመክፈት እሱ ትንሽ እንትን ይለኛል። እንዴት ነው አልገባኝም። እሱማ እንትኑ ነው። እኔ ደግሞ አልገባኛል። ወንበሩ እንዴት ነው የሚስተካከለው? ቀላል እኮ ነው እሱ። ስንት ሺህ ነሽ? ስንት ሺህ ነሽ? ፎሎወርሽ 1000 አልፈሻል። ፎሎ ከ1000 በላይ መሆን አለበት። ላይ የምትገቡ ሰዎች ማለት ነው፣ የሚፈልጉ ሰዎች ከ1000 በታች ይከፍታል እኮ። ኧረ የኔ ከ2000 ምናምን ወደ 3 እንትን ሊገባን ነው። ማሻአላ አንቺ ትልቅ ቦታ ነው ያለሽ። እኔ ደግሞ ቮይስ ቻት የምለው አይመጣልኝም። ቮይስ ቻት ከሌለው ደግሞ አይከፍትም። ስልክሽ ነው። ስልክሽ እኮ ስማርት መሆን አለበት፣ ወይ አይፎን ወይ ስማርት መሆን። ሳምሰንግ ነው። አንዳንድ ሳምሰንጎች ደግሞ ይጭናሉ ይሄ ቮይስ ቻት የሚለውን። አንዳንዶቹ አይጭኑ መሰለኝ። የለውም እኔ ቮይስ ቻት ሳምሰንግ ነው። ለምን አንዳንድ እስቲ አሳይኝ። የምታሳይኝ ከሆነ ትንሽ እንትን ላድርጎ። ሳሪ በዛኛው ስልክሽ ግቢና አሳያት። አንደኛ ስልኩ ዘረጋ ቻርጅ ላይ ነው። ስፒች ሆነ። ቆይ ትንሽ ቻርጅ ይደረግና ያሳይሻል በኋላ። እሺ እኔ ማር እኔ ሁለተኛው ስልክ እኔ ጋር አሁን 3 ዓመት ሙሉ ቲክቶክ ከፍቼ ማለት ነው። ጌታ ምስክሬን አሁን ከጀመርኩት ቲክቶክ ማለት ነው 4 ወሬ ነው። ወይ ቁጭ ብሎ ዝም ብሎ አይዞሽ። ቲክቶክ መጠቀም የምትፈልጊ ከሆነ አንዳንዴ ቤትሽን እየከፈሽ ጓደኞችሽን እያስገባሽ ተጫዋች። ለዛ እኮ ነው አንቺ 3 ነው የሚያዝዝ ገስት እንዴት እንደምታስገቢ ምናምን ሁሉንም ነገር ታሳይሻለች ሳሪ እኮ። አሁን ሰው እንዴት እንደማስገባና እንዴት እንትን ቤቴን እንትን ለመክፈት እሱ ነው እንጂ ሌላው አንድ እንትን ካልኩ ችግር የለውም። ጭንቅላቱ ይይዛል። ለጊዜው ቢደናዘዝም መደንዘዝ ምናምን ሳይሆን እኮ ይሄ ማለት ነው አድርገሽ ስለማታውቂ። እኛም ሁላችንም አሁንን የራሴ ከፍቼ አላውቅም። ከገባው ካየው ግን እንጃ አውቆ ይሆናለሁ እያየው ማለት ነው። እየነካካው አለ አይደለ? እየነካካሽ የሆነ ያልሆነ እያልሽ ነው የምትለምጂ እንጂ ማለት ነው። ምንም ችግር የለውም። ከገባሽ እኮ አይጠፋብሽም። እንዴት መሰለሽ ውዴ፣ እኔ አሁን ሁሌም አልገባም። ከስንት አንዴ ነው የሚገባው። እንደገና ደግሞ እዚህ ጫና ጋር ስራም ስላለብኝ ብዙም ትኩረት አላደርግም። ያ እንጂ እሱ ላይ ስራዬ ቢሆንልማ እናቴ አውቀዋለሁ። አዎ ግን ማይቻል ነገር የለም።